የማይጸልዩ ሰዎች እየዘመሩ ይሸነፋሉ። የማይጸልዩ ሰዎች እያገለገሉ ይሸነፋሉ። የማይጸልዩ ሰዎች በደንብ ስሙኝ እየሰበኩ ይወድቃሉ። ለምን ሲባል በጸሎት ውስጥ ብርሃን አለ። በጸሎት ውስጥ በተስፋ መሞላት አለ። በጸሎት ውስጥ ርስት አለ። በጸሎት ውስጥ ኃይል አለ። በጸሎት ውስጥ ሙላት አለ። ወጣቶች በደንብ ስሙኝ። የሚጸልይና የማይጸልይ ሰው ተመሳሳይ መዝሙር ቢዘምር ጉባኤ ላይ የሚታየው የእግዚአብሔር ክብር አንድ አይደለም። በዚህ ዘመን ደግሞ ያለው ትልቁ ችግር የጸሎት ችግር ነው። እኔ እጅግ በጣም በእግዚአብሔር ቃል ሆኜ መከራችሁ ይሄንን ነው። ተንበርከኩ፣ ጸልዩ፣ ከእግዚአብሔር ጋር ጊዜ ውሰዱ። አይኖቻችሁ ይከፈታሉ፣ የልቦናችሁ አይኖች ይበራሉ። እግዚአብሔር ልል ያሰበውን ነገር ተረድቶ እንደመኖር በረከት የለም። እግዚአብሔር ሊናገር ያሰበውን ነገር ተረድቶ እንደመኖር በረከት የለም።